በዘመናት መካከል የሚነሱ የታሪክና የፖለቲካ ትረካዎች የሰው ልጅ አስተሳሰብ፣ የዓለም እይታና ማህበራዊ ግንኙነቶች በመቅረጽ ረገድ ከፍተኛ ሚና ይጫወታሉ። በ1990ዎቹ አጋማሽ አሜሪካዊ የፖለቲካ ተመራማሪ ሳሙኤል ሃንቲንግተን የስልጣኔዎች ግጭት በሚለው መጽሐፉ ከቀዝቃዛው ጦርነት ማብቃት በኋላ የወደፊት የዓለም አቀፍ ውጥረትና የውጊያ መስመር በፖለቲካዊ ርዕዮተ ዓለሞች ወይም በኢኮኖሚ ውድድሮች ሳይሆን በባህሎችና በሃይማኖቶች ድንበር ላይ እንደሚሰመር ተነበየ። ይህ አመለካከት ዓለምን በሁለት ተጻራሪ ጎራዎች ከፈለው። ምን በሚል በምዕራቡ ዓለምና በሌላው። በዚህም የተነሳ የብዙዎችን አስተሳሰብ በስፋት ስቧል። ሃንቲንግተንን እይታ መነሻ በማድረግ የስርዓተ ጾታና የመብት ጉዳዮች በሁለቱ ተቃራኒ የዓለም ጫፎች መካከል እንዴት ሰፊና የጠፋ አጀንዳ እንደሆነ እንመለከታለን። ከዚህ በመነሳት በምዕራቡ ዓለም በሚቀነቀነው የስርዓተ ጾታ እኩልነት ወይም ጀንደር ኢኳሊቲ እና በእስልምና አስተምሮ በሚሰበከው የስርዓተ ጾታ ፍትህ ኢስላሚክ ጀንደር ጀስቲስ መካከል ያለውን ጥልቅ ልዩነትና ውጥረት አብረን እንፈትሻለን። ይህንን ጉልህ ሀሳብ ስንዳስስ እስከ መጨረሻው አብራችሁን እንድትጓዙ በአክብሮት እየጋበዝኩ ሰላምና ክብር ሁሌም ከእናንተ ጋር እንዲሆን በመመኘት ነው። በምዕራቡ ዓለም የበቀለው የስርዓተ ጾታ እኩልነት ወይም ጀንደር ኢኳሊቲ መሰረቱን የጣለው በግለሰባዊነትና በምድራዊ ህጎች ላይ በማድረግ ፍትህን በተመሳሳይነት ወይም ሴምነስ መነጽር ይቃኛል። ይህ አስተሳሰብ ወንድና ሴት በህግ በኃላፊነትና በስራ ሙሉ በሙሉ አይደንቲካል መሆን አለባቸው በሚል ስሌት በመመራት በሁለቱ ጾታዎች መካከል ያለውን የባዮሎጂካል ልዩነትና ውበት ወደ መዘንጋት ያደላል። በመሆኑ በወንድና በሴት መካከል ሊኖር የሚገባውን የተቀደሰ ጥምረትና የፍቅር መደጋገፍ ውህደት ወደ ስልጣንና መብት ፉክክር በመቀየር በመጨረሻም የማህበረሰብ መሰረት የሆነውን የቤተሰብ መዋቅር ሲያናጋ ይታያል። በተጨማሪም ዓለም በሀብትና በእውቀት ማማ ላይ በወጣችበት በአሁኑ ወቅት የግለሰብ ነፃነትና ቁሳዊ ስኬት ላይ ከመጠን በላይ ያተኮረው አመለካከት የእናትነትና የቤተሰብን ቅዱስ ኃላፊነት እንደ ማህበራዊ ገደብ የመመልከት አዝማሚያ አሳድጓል። ይህ አስተሳሰብ የማህበረሰብ መሰረት የሆነውን የቤተሰብ መዋቅር እያቀዘቀዘና የትውልድ ቅብብሎሽ እያቋረጠ ይገኛል። ለምሳሌ በአውሮፓ ሀገራት የሚታየው ቶታል ፈርቲሊቲ ሬት ከ2.1 ወደ 1.46 ዝቅ ማለቱ ብዙ ጥናቶች ያሳያሉ። ይህ አዝማሚያ መብትን ከኃላፊነትና ከቤተሰባዊ ፍቅር ነጥሎ የማየት ውጤት ሲሆን በረጅም ጊዜ ሂደት ቁሳዊ ብልጽግና ያላቸው ነገር ግን የማህበራዊ ትስስርና የትውልድ ተተኪነት ክፍተት የተፈጠረባቸው ባዶ ማህበረሰቦች የመፍጠር ስጋት አለው። እስልምና አስተምሮ ውስጥ የሚገኘው የስርዓተ ጾታ ፍትህ ወይም ኢስላሚክ ጀንደር ጀስቲስ መሰረቱን ያደረገው ከቁርአንና ከሱና የመለኮት መመሪያዎች ላይ በመሆኑ ከምዕራቡ ዓለም የስርዓተ ጾታ እኩልነት ትረካ በጥልቅ ፍልስፍና ይለያያል። በእስልምና ማዕቀፍ ውስጥ ፍትህ ማለት የቅርጽ ወይም የተግባር ተመሳሳይነት ወይም ሴምነስ ሳይሆን የህልውናና ሚዛናዊነት ወይም ኢኩዊቲ ኤንድ ኮምፕሊሜንታሪቲ ነው። የአቀራረብ የወንድና የሴት የባዮሎጂካል እና የስነ ልቦናዊ ልዩነቶችን በጥበብ ያከብራል። ፍትህንም የሚያረጋግጠው ሁለቱን ጾታዎች በግዴታ አንድ አይነት በማድረግ ሳይሆን ለእያንዳንዱ አካል እንደ ተፈጥሮና እንደ አቅሙ ተገቢውን ቦታ፣ መብትና ኃላፊነት በመስጠት ነው። በዚህ ምክንያት በእስልምና እይታ የወንድና የሴት ህብረት በመብትና በስልጣን መድረክ ላይ የሚደረግ ዓለማዊ ውድድር ወይም ፉክክር አይደለም። ይልቁንም አንዱ የሌላውን ጎደሎ የሚሞላበት በኃላፊነት፣ በፍቅር፣ በስነ ምግባር ላይ የታነጸ ቅዱስ የመደጋገፍ ጉዞ ነው። የምዕራቡ ትረካ ወንድና ሴት በውድድር መስመር ላይ በማሳለፍ የቤተሰብን መዋቅር ለአደጋ ሲዳርግ፣ የእስልምና ስርዓተ ጾታ ፍትህ ግን በሁለቱ መካከል ያለውን የመከባበርና የመደጋገፍ ሚዛን በመጠበቅ ለጠንካራ ማህበረሰብ ግንባታ መሰረት ይጥላል። በአሁኑ ወቅት በማህበራዊ ሚዲያ በስፋት እንደሚታየው የእናቶችንና የሴቶችን የቤት ውስጥ አገልግሎት ወደ ተራ ቁሳዊ ስሌቱ ወይም አስተዳደር ወጪ ወይም አድሚን ኮስት ዝቅ ተደርጎ እየታየ ይገኛል። ነገር ግን እናትነትና የቤት እመቤትነትን ሚና በወራዊ ደሞዝ ወይም በቁሳዊ ሚዛን ብቻ መገምገም የታላቁን ተልእኮ መንፈሳዊና ማህበራዊ ልዕልና ያደበዝዘዋል። በእስልምና አስተምሮ ሴት ልጅ የማህበረሰብ ግንባታ መሰረትና የመጀመሪያዋ መድረሳ ወይም ትምህርት ቤት ናት።
እሷ ነገን በፍቅርና በስነ ምግባር የምታነጽ ቤተሰብን በሰላም የምትመራ ሁለንተናዊ መሪ እንጂ ተራ የአስተዳደር ሰራተኛ አይደለችም። የሴት ልጅ አገልግሎት በምድራዊ ቁሳቁስ የሚለካ ሳይሆን ውዱ ነቢያችን ሰለላሁ ዐለይሂ ወሰለም እንዳስተማሩት ጀነት በእናትህ ስር ናት ብለው እንዳበሰሩንም የእናትነት ዋጋ ፕራይስለስ ነው። ፕራይስለስ ከመሆኑም ጋር በቅዱስ ማዕረግ የተሸለመ ነው። በስተመጨረሻም እንደ ሙስሊም ማህበረሰብ ከዚህ ውይይታችን የምንወስዳቸው 4 ዋና ዋና አስተምህሮቶች የሚከተሉት ናቸው። አንደኛ፣ የተመጣጠነ እይታን ማጎልበት። የዓለምንና የማህበረሰብን ውጥረቶች በፉክክርና በግጭት መነጽር መመልከት ይልቅ በስዕብናና በጥበብ የተሞላ አቀራረብን መከተል። ሁለተኛ፣ ፍትህን ከራስ ምንጭ መቅዳት። የሴቶችን ፍትህና ሰብአዊ ክብር ለማረጋገጥ ከባዕድ አስተሳሰቦች ይልቅ በቁርአንና በሱና ውስጥ ባሉት የፍትህ መሰረቶች ላይ መደገፍ። ሶስተኛ፣ የእናትነትና የቤተሰብ መንፈሳዊ ቦታ መንከባከብ። የሴቶችና የእናቶችን ድካም በቁሳዊ ስሌት ከመገደብ ይልቅ የቤት ውስጥ ሚናቸውን የትውልድ ግንባታ የከበረ አምልኮ አድርጎ ማየት። አራተኛ፣ በእውቀት የታነጸ ውስጣዊ ተሃድሶ። በባህል ስም የሚፈጸሙ በደሎችን በእውነተኛ ኢስላማዊ እውቀትና በትህትና በማረም ይበልጥ ፍትሃዊና ሰላማዊ ማህበረሰብን መገንባት። መልእክቱ ከተመቻችሁ ለብዙዎች እንዲደርስ ላይክና ሼር ማድረጋችሁን አትርሱ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የቻናላችሁን ወዳጆች ይሁኑ። ይህ ፖለቲካሊ ሙስሊማ ነው። እኔ ዘቢባ ሐሰን መሐመድ ነበር። ሰላም።